የባንክ ብድር ላይ ተጥሎ የነበረው ገደብ ኦፊሻሊ ተነስቷል ከዛሬ ጀምሮ። ይህ ማለት ታዲያ በሚቀጥለው ዓመት ባንኮች ከፍተኛ ገንዘብ ማበደር ይጀምራሉ ማለት አይደለም። ከዚህ ቀደም የኢትዮጵያ ብሔራዊ ባንክ ሲከተል የነበረው ስርዓት እንዴት ነበረ? ባንኮች ከቀደመው ዓመት ብድራቸው 14 በመቶ፣ 18 በመቶ፣ 24 በመቶ እያለ እየጨመረላቸው ነበረ። በዚህኛው ግን ያንን አነሳውና ምን አደረገ? ሌላ መንገድ ነው፣ በሌላ መንገድ ሊቆለፍባቸው ነው ያሰበው። አንደኛውና ዋነኛው ያሉት ከናሽናል ባንክ ሬት የምትባል ብሔራዊ ባንክ እንዲያው የሚበደርበት ዋጋ እንደማለት ነው። ባንኮች እኔ ጋር መታችሁ ብታበድሩኝ 15 በመቶ ከፍላችኋለሁ ነበር የሚለው አሁን 16 ከፍላችኋለሁ ነው እያለ ያለው። በተለይ ግምጃ ቤት ሰነዶች ምናምን ወደ 11 በመቶ ወርደዋልና ገበያው ላይ የወለድ ምጣኔ እየወረደ ስለሆነ 16 ያገኘ እኔ ጋር ቢያበድር ይሻላል፣ ለነጋዴ ንብረት ይዞ ተካሶ ምን ብሎ ነገር ውስጥ ከሚገባ ለኔ ቢያበድረኝ 16 ከፍለዋለሁ እያለ ነው። ያ ግን ብዙ ጊዜ አይሰራም። ምክንያቱም እኛ ሀገር ሳኮስ ማይክሮ ፋይናንስ በ40 በመቶ በ30 በመቶ እያበደሩ እንደሆነ ስለምንሰማ ገበያው ገንዘቡን ካገኘው ይበደራል እና ያን ያህል እሱ ይይዘዋል ብዬ ከሚያምኑት አይደለም እኔ። ሌላው ግን ትልቁ ሜቢ ሊሆን የሚችለው የሪዘርቭ ሪኳየርመንት ጋር ተያይዞ ታርጌትድ የሚባል አዲስ ኢንስትሩመንት ይዘው መጥተዋል። ያ ማለት ባንኮችን በግል እየሄዱ ከገመገሙ በኋላ ያንተ መጠባበቂያ ገንዘብ አሁን ካለው መጨመር መቻል አለበት። በተለይ ከሰበሰበው ቁጠባና ብድሩን አንጻር ያይና ሎን ቱ ዲፖዚት ሬሾ ጤነኛ የማይሆን ከሆነ ከሰበሰበው ቁጠባ ላይ ከማበደሩ በፊት ይሄንን መጠባበቂያ አድርገህ ማስቀመጥ አለብህ የሚል አይነት አስገዳጅ ነገር አምጥተውበታል ማለት ነው። እነዚህን ነገሮች በማድረግ ዋናው ሐሳብ እንግዲህ የዋጋ ግሽበት ገበያ ላይ እንዳይከሰት መከላከል የሞኔታሪ ፖሊሲ ኮሚቴው ዋነኛ ዓላማ ነው። ስለዚህ ብድር በሚፈለገው መጠን በሚቀጥለው ዓመት ቢመጣ እንኳን ዋጋው ከፍ ያለ፣ ወለዱ በጣም ከፍ ያለ፣ የሚከፈልበት ዋጋ ከፍ ያለ መሆን የሚችልበት ቻንሱ ሰፊ ነው። በአማካይ ከ20 በመቶ በላይ እንደሚሆን እርግጠኛ ነኝ። ምክንያቱም ለመንግስት ያለምንም ወጪ በ16 በመቶ ለብሔራዊ ባንክ ቢያበድር ይሻለዋል፣ ባንክ እዛ ሄዶ በ18 በምናምን ከሚያበድር ማለት ነው። ምን የሚሆን ይመስላችኋል? አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ፎሎ፣ ሼር፣ ኮፒ ሊንክ ማድረግም እንዲሁ እንዳትረሱ። የብድር እድገት ገደብ ተነሳ። እንኳን ደስ አላችሁ። በተለይም ባንኮችና የንግዱ ማህበረሰብ ጠበቃና የህግ አማካሪ አያሌ ቢታኒ። የኢትዮጵያ ብሔራዊ ባንክ እንግዲህ ላለፉት ተከታታይ ዓመታት ማለት ነው የሀገሪቱን የዋጋ ንረትን ለመቆጣጠር በሚል በገንዘብ ፖሊሲ አማካሪ ኮሚቴዎች በቀረበለትን ምክረ ሀሳብ መሰረት በማድረግ ቦርዱ ያጸናውና ያጸደቀው ነገር ክሬዲት ካፕ የሚባለውን ማለት ነው በገደብ ላይ የወሰነ መሆኑ ይታወቃል። ላስት ይር ላይ 24% ድረስ የፈቀደ መሆኑ ይታወቃል። ነገር ግን አሁን ላይ ሙሉ በሙሉ ተነስቷል። ይህ መነሳቱ ምክንያት ደግሞ አሁን ላይ የተረጋጋ ሁነት ላይ እንገኛለን የሚል አመክንዮ ነው። እስቲ ከዚህ ጋር በተያያዘ እንግዲህ ምን አይነት በጎ ነገሮች ይዞ መጥቷል፣ እንዴትስ ባለ መልኩ ነገሮች ይከናወናሉ፣ አሉታዊ ነገር ሳለው የለም የሚለውን ነገር እስቲ የራሴን መልከታ ለማሳየት ያህል ነው ማለት ነው። በመጀመሪያ ደረጃ በተለይ ባንኮች እንዲሁም ደግሞ የንግዱ ማህበረሰብ አሁን ነው ቆፍጠን ብላችሁ አቅማችሁን ተጠቅማችሁ ምን ማድረግ የምትችሉት ማለት ነው የንግድ ስራችሁን የበለጠ የምታሳልጡበት፣ ባንኮችም ደግሞ ሪስክ አሴስመንቱን በተለይም ኮምፕላያንስን በደንብ አድርጋችሁ ሰርታችሁ የተበላሸ ብድር ውስጥ የማይገባ ጥሩ ነጋዴ ኮሚኒኬት በማድረግ የገቢ መጠናችሁና የብድር ምጣኔያችሁን በማስተካከል መልካም የሆነ ግንኙነት በማድረግ ትርፋማነታችሁን የምታረጋግጡበት በጎ እድል ነው ማለት ነው። እንግዲህ ከዚህ ከህግና ከቁጥጥር እይታ በተለይም ደግሞ ከሌጋል ኤንድ ሬጉሌተሪ ፐርስፔክቲቭ አንጻር ይሄ ነገር ምን ያመለክታል ክሬዲት ካፑ መነሳቱ የሚለውን ለመመልከት አንደኛ ባንኮች በራሳቸው የንግድ ስትራቴጂ እና የአደጋ ስጋት ግምገማ ወይም ደግሞ ሪስክ አሴስመንትን መሰረት በማድረግ በነፃነት ፍሪደም ኦፍ ኮንትራክትን በመጠቀም በፈለጉት አግባብ ምን ማድረግ ይችላሉ ማለት ብድርን መስጠት ይችላሉ ማለት ነው። ከዚህ ጋር በተያያዘ በማዕከላዊ ባንክና በግል ባንኮች መካከል ሊኖር የሚችለውን የህግና የአሰራር ግጭት በከፊል የሚቀንስ አሰራር ይመጣል ማለት ነው። ሁለተኛው ደግሞ በተለይም የግሉ ዘርፍ በተለይም ለአምራችና ላኪ ኢንዱስትሪዎች በጣም እጅጉን የሚበረታታ በጎ እድልን ይዞ መጥቷል። ለዚህ ነው ንቅት ያለ ነጋዴ በዚህ ጊዜ ተጠቃሚ የሚሆነው። እንደምታስታውሱት አብዛኛው ንግድ ኢትዮጵያ ውስጥ የሚከናወነው ከባንክ ብድር ጋር ነው። የባንክ ብድር በመቆሙ አብዛኛው ነጋዴም ከማርኬቱ እየወጣ የነበረውን ነገር እየሸጠ ለሐራጅም ንብረቶቹ እየወጡ እንደነበር ይታወሳል። ይሄንን ያስተካክላል፣ በጎ እድል ያመጣል ማለት ነው። ሌላው ከዚህ ጋር በተያያዘ ምንድነው አሉታዊ ነገሮቹ ሊኖሩ የሚችሉት ስንል በተለይም
ሃይ ሪስክ በሆነ ወይ የቅጥታ ገደቡ መነሳት ባንኮች ከፍተኛ አደጋ ላለባቸው ወይም ደግሞ ሃይ ሪስክ ብድሮችን በሚያበድሩበት ሁኔታ ገንዘቡ ላይመለስ የሚችልበትና የተበላሸ ብድር የሚልበት ሁኔታ ላይ ሊገባ ይችላል። በተለይም ከነን ፐርፎርሚንግ ሎንስ ጋር በተያያዘ ችግር ሊያጋጥማቸው ይችላል። ከዚህ ጋር ጥብቅ የሆነ የህግ ድንጋጌ ካልተከተልን በቀር ዋጋ ሊያስከፍል ይችላል ማለት ነው ባንኮችን። ሌላው የብድር መጠኑ በከፍተኛ ሁኔታ ማደጉ በገበያ ውስጥ ያለውን የገንዘብ ስርጭት ወይም ደግሞ መኒ ሳፕላይ በመጨመር የዋጋ ግሽበትን ሊጨምርብን ይችላል። ተቆጣጠርን ብለን የነበርነውን መልሶ ሊቀሰቅስ ወይም ደግሞ ሊያባብስ የሚችልባቸው ሁኔታዎች ስለሚኖሩ ከዚህ ጋር ጥንቃቄ ሊደረግ ይገባል ማለት ነው። ይህን በተመለከተ ደግሞ መንግስት በመመሪያ በተለይም ሬጉሌት በማድረግ ነገሮችን ያጸናል፣ ያስተካክላል ብለን እናስባለን። ነገር ግን በንግዱ ማህበረሰብ ላሉ ሰዎች ይህ በጎ ጅምር በጎ ዜና ነውና ይበል የሚያሰኝ ነው። እንግዲህ ይህንን እድል እንድትጠቀሙ መረጃውን ላጋራችሁ ነው። መልካም ጊዜ። ዛሬ እንግዲህ የገንዘብ ፖሊሲ ኮሚቴው በሰባተኛው ስብሰባ ሰበር ሊባል የሚችል ውሳኔዎችን ወስኗል። ኢንፋክት ያልተጠበቀ አይደለም። የብድር ሊሚቱ እንደሚነሳ በተወሰነ መንገድ ይወራ ነበር። ነው ላስት ጁን ነበረ። አሁን እንግዲህ ጁላይ ላይ ሙሉ ለሙሉ ባንኮች ላይ ተጥሎ የነበረው ሌንዲንግ ካፕ ወይም ክሬዲት ካፕ የማበደር ሊሚቴሽን ሙሉ ለሙሉ ተነስቷል። ይሄ ትልቅ ዜና ነው ለቢዝነስ ሰዎች። ሌላኛው ሁለተኛው ኢምፖርታንት ነጥብ ከዚህ በፊት ለኤልሲ 2.5% ይከፈል የነበረው ወደ 1.5% ዝቅ እንዲል ተወስኗል። ሶስተኛው እንዲሁም ኤክስፖርተሮች ለባንኮች ሪቴን ማድረግ የነበረባቸው 50% የዶላር መጠን ኤክስፖርት ሲያደርጉ ወደ 30% ዝቅ ብሎ ማንኛውም ኤክስፖርተር 70% ኤክስፖርት ያደረገውን ዶላር ለራሱ እንዲጠቀም ተፈቅዷል ማለት ነው። ከአምስቱ ከተላለፉት ውሳኔዎች ውስጥ እነኚህ ሶስቱ እጅግ በጣም ኢምፖርታንት የሆኑና ለንግዱ ማህበረሰብ ሰፊ የምስራች እንዲሁም ለኤክስፖርተሮች ደግሞ ፋርዘር የሚያበረታታ ነገር ሆኖ አግኝቼዋለሁ።